ታሪኩ የሚጀምረው በፔንሲልቬኒያ ሀገር ውስጥ ነው። ታዲያ በዚች ሀገር ውስጥ 17 ህጻናቶች ከቤት በመውጣት ይጠፋሉ። የሚገርመው ሁሉም ህጻናቶች የጠፉት እኩለ ሌሊት ላይ ተመሳሳይ ሰዓት ነበር። 17ቱም ህጻናቶች በሚብሩክ ትምህርት ቤት ሲማሩ አንድ ክፍል ነበሩ። በዚህ ክፍል ውስጥ ጠቅላላ ተማሪዎች 18 ናቸው። ታዲያ ከዚህ ተነጥሎ አንድ ልጅ አልጠፋም ነበር። አንድ ቀን የዚህ ክፍል መምህር የሆነችው ጀስቲን ወደ ክፍል ስትገባ አንድ ተማሪ ታገኛለች። እሱም አሌክስ ነበር። ጀስቲንም ትደነግጣለች። ፖሊሶችም ህጻናቶችን ቢፈልጉም ሊያገኟቸው አልቻሉም። ጀስቲንና አሌክስን ቢጠይቋቸው ምንም ፍንጭ ሊያገኙ አልቻሉም። ወላጆችም ጀስቲንን ይጠሏት ነበር፣ ምክንያቱም ስለ ልጆች መጥፋት እንደምታውቅ ይገምታሉ። አንድ ቀንም ወላጆች ትምህርት ቤት ተሰብስበው ነበር። ወላጆችም ጀስቲን ላይ ቅሬታ ያቀርባሉ። ጀስቲንም እሷ በልጆች መጥፋት እንዳዘነችና ምንም እንደማታውቅ ትናገራለች። በዚህ ሰዓትም አርቸር የተባለ ወላጅ ከመቀመጫው በመነሳት 17 ህጻናቶች የጠፉት እሷ ከምታስተምርበት ክፍል ነው። እንዴት ከዚህ ትምህርት ቤት ተነጥሎ የአንድ ክፍል ተማሪዎች ይጠፋሉ በማለት ይናገራል። በዚህ ሰዓትም የትምህርት ቤቱ ዳይሬክተር ለተማሪ ወላጆች ጀስቲን ምንም እንደማታውቅ በመናገር ስብሰባው ይቋረጣል። ጀስቲንም ዕቃ ለመግዛት ወደ አንድ ሱፐር ማርኬት ስትገባ ከአንድ ወላጅ ተደውሎ ማስፈራሪያ ይደርሳታል። ከሱፐር ማርኬቱ ስትወጣ አንድ ወጣት አደንዛዥ ዕፅ እንደምትፈልግ ይጠይቃታል። ጀስቲን ምንም ሳትል ወደ ቤት ትሄዳለች። ቤት እንዳለችም የበሯ ደውል ይጮኻል። ማን እንደሆነ ብትጠይቅ መልስ አላገኘችም። በቀዳዳዎቹም ውጭም ብታይ ማንም የለም ነበር። ጠዋት ላይ መኪናዋ ላይ ተጽፎ ታገኛለች። ወደ ፖሊስ በመሄድ ታመለክታለች። በዚህ ሰዓትም ጓደኛዋን ፖልን ታየዋለች። ፖል የፖሊስ ኦፊሰር ሲሆን የጀስቲን ጓደኛ ነበር። ጀስቲንም ወደ ትምህርት ቤት በመሄድ ለማርከስ አሌክስ ማናገር እንዳለባቸው ትጠይቀዋለች። ማርከስ ግን አሌክስን ፖሊሶችና ወላጆች እንደጠየቁትና ምንም እንደማያውቅ እንደተናገረ ይነግራታል። በመቀጠልም ጀስቲን ለትንሽ ቀናት እረፍት መውሰድ እንዳለባት ይነግራታል። ጀስቲን ግን እረፍት መውሰድ ፍላጎቷ አልነበረም። ነገር ግን አሌክስን ለመከታተል በማሰብ በሀሳቡ በመስማማት እረፍት በመውሰድ ስራ ታቆማለች። ምሽት ላይም ወደ መጠጥ ቤት በመሄድ መጠጣት ትጀምራለች። በሌላ በኩል ፖል በመኪና በመሆን በሚሄድበት ሰዓት ዘረፋ ሲፈጸም ያያል። ዘራፊውም ጀምስ ሲሆን በጣም ሱሰኛና ሌባ ነበር። ፖልም በመሮጥ ጀምስን ይይዘዋል። በሚፈትሸው ሰዓት ታዲያ መርፌ እጁን ይወጋዋል። በዚህ በመናደድ ጀምስን ይመታዋል። በዚህ ሰዓት መኪና ውስጥ ያለው ካሜራ ቀርጾት ነበር። ፖል ይህ ቪዲዮ አለቃው ጋር እንደሚደርስ ያውቅ ነበር። በዚህ ሰዓትም ጀምስ ያደረገበትን ለማንም እንደማይናገር ቃል በማስገባት ድጋሚ ከዚህ እንዳያገኘው በማስጠንቀቅ ይለቀዋል። በዚህ ሰዓትም ከጀስቲን ቴክስት ይደርሰዋል። ወደ መጠጥ ቤቱን በመሄድ ስለተፈጠረ ነገር ያወሩ ነበር። ጀስቲን ብዙ ጠጥታ ነበር። ፖልን እንዲጠጣ ትነግረዋለች። ፖልን በመጠጣት ምሽቱን አብረው በማሳለፍ አብረው ያድራሉ። ፖል ባለትዳር ሲሆን ባለቤቱም ዲያና ትባላለች። ጀስቲን አብረው ስታድር ይህንን ታውቅ ነበር። አብረው ሲያድሩም የመጀመሪያቸው አልነበረም። በማግስቱም ዲያና ፖል ቺት እንዳደረገባት እንዳወቀች ወደ ጀስቲን በመሄድ ጥቃት ታደርስባታለች። ታዲያ የሱፐር ማርኬቱ ባለቤት ይዟት ይወጣል። በቀጣይ ቀን ጀስቲን አሌክስን መከታተል ጀመረች። አሌክስን ለማውራት ብትሞክርም ሊያወራት ፈቃደኛ አልነበረም። ቀጥ ብሎ ወደ ቤት ይሄዳል። ጀስቲንም ተስፋ ባለመቁረጥ በመከታተል ወደ እነ አሌክስ ቤት በመሄድ የበሩን ደወል ብትነካም ማንም ሊከፍትላት አልቻለም። ጀስቲንም አንድ ነገር ታያለች። ሁሉም መስኮቶች በጋዜጣ ተሸፍነው ነበር። አንድ ቀዳዳ ታያለች። በዚህ ቀዳዳ በምታይበት ሰዓት የአሌክስን ወላጆች ተቀምጠው ታያቸዋለች። ነገር ግን ወላጆቹ እንደማይንቀሳቀሱ ልክ እንደ ሐውልት ነበሩ። ጀስቲንም በመፍራት ለማርከስ በመደወል የአሌክስን ቤት ማየት እንዳለባቸውና ስለተፈጠረው ነገር ትነግረዋለች። ጀስቲንም ባየችው ነገር ግራ እየተጋባች እና አሌክስ ቤት ውጭ ላይ በመሆን መከታተል ጀመረች። በጣም እየመሸ ሲሄድ ታዲያ የአሌክስ እናት ከቤት በመውጣት ወደ ጀስቲን መኪና ትሄዳለች። ድምፅ ሳታሰማ መኪና ውስጥ በመግባት የጀስቲንን ጸጉር ቆርጣ ትወስዳለች። ጀስቲን ግን ተኝታ ስለነበር አልሰማችም ነበር። በሌላ በኩል አርቸር ወደ ፖሊስ ጋር በመሄድ ስለጠፋበት ልጅ ማቴዎ አዲስ ነገር እንዳለ ይጠይቃል። ነገር ግን ምንም አዲስ ነገር እንዳላገኙ ይነግሩታል። አርቸርም ወደ ቤት በመሄድ ያን ቀን ማታ ልጁ ሲጠፋ የሚያሳይ አንድ በካሜራ የተቀረጸ ቪዲዮ እየደጋገመ ያያል። ታዲያ በዚህ ቪዲዮ ላይ ልጁ ማቴዎ ከቤት በመውጣት ወደ አንድ ቦታ ሲሄድ እየደጋገመ ያይ ነበር። አርቸርም ካርታ ላይ ማቴዎ የሚሄድበትን ቦታ ካርታው ላይ ይስል ነበር። ሁሉም ህጻናቶች ወደ አንድ ቦታ እንደሄዱ ይገነዘባል። አርቸርም በመኪና በመሆን በሚሄድ ሰዓት ጀስቲን ያያታል። ወደ እሷን በመሄድ በመጮህ ያወራት ነበር። ነገር ግን ጀስቲን አንድ ነገር ታያለች። ዳይሬክተሩ ማርከስ ወደ እነሱ እየሮጠ እየመጣ ታያለች። ማርከስ ፊቱም ደም በደም ሆኖ ነበር። ታዲያ ወደ እነ ጀስቲን በመቅረብ ጀስቲንን ለመግደል ይሞክራል። አርቸር ለማስቆም ቢሞክርም ሊያስቆመው አልቻለም። የማርከሱ ፍላጎት የነበረው ጀስቲንን መግደል ነበር። ጀስቲንን በመሮጥ ወደ ነዳጅ ማደያ ሱቅ ትገባለች። በሌላ በኩል የፖል አለቃ ጀምስ ላይ ጥቃት ያደረሰበትን ቪዲዮ እንዳየው በመናገር ይህንን ነገር ማድረግ እንደሌለበትና ከዚህ በኋላ ካደረገ እርምጃ እንደሚወስድበት ይነግረዋል። በመቀጠልም ፖል ከፖሊስ ጣቢያ ሲወጣ ጀምስን ያየዋል። ፖልም በመናደድ ድጋሚ እንዳይመጣ እንደነገረው በመናገር መከተል ይጀምራል። ነገር ግን ጀምስ ወደ ፖሊስ ጣቢያው የመጣው አንድ ነገር ለማድረግ ነበር። እሱም ስለጠፉት 17 ልጆች የት እንዳሉ ለመናገር ነበር። ጀምስ ያን ቀን ከፖል ጋር ከተለያየ በኋላ ፖል እንዳይሰርቅ ያስጠነቀቀውን ነገር አልሰማውም ነበር። ምክንያቱም ጀምስ ሱሰኛ ሲሆን አደንዛዥ ዕፅ በመሸጥም ብር ያገኝ ነበር። ከፖል ጋር በተለያየ ሰዓት ታዲያ
ከነ አሌክስ ቤት ሰብሮ በመግባት ለመስረቅ ያስባል። ውስጥም ሲገባ ትንንሽ ሲዲዎችን ያገኛል። በዚህ ሰዓት ጄምስ ዘወር ሲል የአሌክስን ወላጆች ከኋላው ሶፋ ላይ ቁጭ ብለው ያያቸዋል። ጄምስም ይደነግጣል። ወደ እነሱ ቢጠጋም ወላጆቹ ምንም የማይንቀሳቀሱ እንደሆኑ ያያል። ጄምስም እነሱን በመተው ወደ ቤዝመንት ይሄዳል። በዚህም የጠፉትን 17 ልጆች ያያቸዋል። ህጻናቶችም ቁመው ነበር፣ ምንም እንቅስቃሴ አያደርጉም ነበር። ጄምስም ባየው ነገር ይደነግጣል። በዚያ ሰዓት የአሌክስ ወላጆች በመንቀሳቀስ ወደ እሱ ሲመጡ ጄምስ በመሮጥ ከቤቱ ይወጣል። ጄምስም ውጭ ላይ አንድ ፖስተር ያያል። ስለጠፉት 17 ህጻናቶች ያገኘ $50,000 እንደሚሸለም ፖስተሩ ላይ ያያል። ጄምስም ወደ ፖሊስ በመደወል ስለ 17 ህጻናቶች እንደሚያውቅ ሲናገር ወደ ፖሊስ ጣቢያ እንዲመጣና እንዲያመለክት ይነግሩታል። ወደ ፖሊስ ጣቢያ ሲያድ ነበር ከፖል ጋር የተገናኙት። ጄምስም በመሮጥ ወደ አንድ ጫካ ይገባል። በዚያ ጫካም አንድ ነገር ያያል። የምታስፈራ ትልቅ ሴት ወደ እሷ እንዲመጣ እየጠራችው ያያል። ጄምስም በመደንገጥ አንድ ድንኳን ውስጥ ይገባል። ነገር ግን አንድ ሰው ድንኳኑን ሲከፍተው ጄምስ በያዘው መርፌ ይወገዋል። ያ ሰው ግን ኦፊሰሩ ፖል ነበር። ፖልም በመናደድ በማሰር መኪና ውስጥ ያስገባዋል። ጄምስም ራሱን ለማትረፍ ለፖል ስለጠፉት ህጻናቶች እንደሚያውቅ ይነግረዋል። ፖልም ወደና አሌክስ ቤት ጄምስ መኪና ውስጥ በማድረግ ይሄዳል። ከዚያ ቤትም ብዙ ሰዓት ይቆያል። ጄምስ መኪና ውስጥ እየጠበቀው ነበር። ፖልም ከቤት በመውጣት በደምነስ ወደ መኪናው ይሄዳል። ጄምስንም በመያዝ ወደ ቤት ይዞት ይገባል። በሌላ በኩል ማርከስ ጀስቲን ይገድላት ከማሰቡ በፊት እሱ ላይ አንድ ነገር ተከስቶ ነበር። ጀስቲን እና አሌክስን ቤት እንዳየችውና የሚያስፈራራ ነገር ነግረው ነበር። ታዲያ ማርከስ ይህንን ነገር በማሰብ ወላጆችን ይጠራቸዋል። በዚህ ሰዓትም አንድ ሴት በመምጣት የአሌክስ አክስት እንደሆነች ለማርከስ ትነግረዋለች። የሴትየቱ ስም ግላተስ ነበር። ግላተስ የአሌክስ ወላጆች እንደታመሙና መምጣት ያልቻሉት በዚህ ምክንያት እንደሆነ ለማርከስ ትነግረዋለች። ማርከስም የና አሌክስን ቤት ማየት እንዳለባቸው ይነግራታል። ግላተስ ግን ቤቱን ስለሚፈትሹት ሀሳቡን አልወደደችውም ነበር። ከዚህ በመቀጠል ማርከስ ቤቱ ነበር። ግላተስም ከነ ማርከስ ቤት በመሄድ ውስጥ ትገባለች። ውስጥ እንደገባችም ውሃ ያለው ሳህን ትጠይቃቸዋለች። ከዚህም በኋላ ግላተስ ትንሽዬ የሆነ ሸዋማ እንጨት ይዛ ነበር። እንጨቱን ከበርሳዋ በማውጣት ማርከስ ቢሮ ያገኘችውን ትንሽዬ ጨርቅ እንጨቱ ላይ በመጠቅለል የእሷን እጅ በያዘችው እንጨት ማድማት ጀመረች። በመቀጠልም ግላተስ ትንሽዬ ደውል ስትደውል ማርከስ መንቀጥቀጥ ጀመረ። ታዲያ በዚህ ሰዓት እነ ማርከስ ጋር ያለውን ሰውዬ ጸጉሩን በመቁረጥ እንጨቱ ጋር በመጠቅለል እንጨቱን ትሰብረዋለች። በዚህ ሰዓትም ማርከስ ሰውየውን ይገድለዋል። ግላተስ የያዘችውን እንጨት ውሃ ውስጥ ስትከተው ማርከስ ያቆማል። ታዲያ ግላተስ አንድ ቀን ምሽት ከጀስቲን ጸጉር ላይ የወሰደችውን በእንጨቱ ላይ በመጠቅለል እንጨቱን ትሰብረዋለች። በዚህ ሰዓትም ማርከስ ከቤት በመውጣት ጀስቲንም በመፈለግ ለመግደል ሲሞክር በመሮጥ ታመልጠዋለች። ማርከስም በሚከተላት ሰዓት በመኪና ተገጭቶ ይሞታል። አርቸርም ለጀስቲን የያዘውን ካርታ ያሳያታል። የጠፉት ልጆችም ወደ አንድ ቦታ እንደሚሄዱ ይነግራታል። ካርታው ላይ በማሳየት የሚሄዱት ቦታ የና አሌክስ ቤት እንደሆነ ትነግሯለች። ወደ ና አሌክስ ቤትን በመሄድ ማየት እንዳለባቸው ይስማማሉ። ይህ ሁሉ ከመሆኑ በፊት ታዲያ 17 ህጻናቶች መጥፋት መንስኤ የነበረችው ግላተስ ነበር። ግላተስ የአሌክስ አክስት ስትሆን አሌክስን ትምህርት ቤት እየመጣ የሚወስደው አባቱ ነበር። ታዲያ አንድ ቀን ከትምህርት ቤት ሲወጣ አባቱ የለም ነበር። በዚህም ወደ ቤት ሲሄድ ወላጆቹን ወንበር ላይ ተቀምጠው ያያቸዋል። ወደ እነሱ ቢቀርብም ቤተሰቦቹ ልክ እንደ ሐውልት የማይንቀሳቀሱ ነበሩ። አክስቱ ግላተስም ወደ አሌክስ በመሄድ ወላጆቹ እሷ እንደተቆጣጠረቻቸው ታሳየዋለች። በዚህም አንድ ነገር እንዲያደርግላት ትጠይቀዋለች። ከትምህርት ቤት የልጆችን ጸጉር ወይም ማንኛውም ነገር እንዲያመጣላት ትነግረዋለች። ለግላተስ የሚያመጣላት ነገር ኃይል እንድታገኝና ወጣትና እንድትኖር ይረዳት ነበር። አሌክስም ወላጆችን ለማዳን ሲል የተባለውን ነገር ማድረግ እንዳለበት ይረዳል። አንድ ቀን ግላተስ በጣም ታማ ነበር። አሌክስንም የተባለውን ነገር እንዲያመጣላት ትነግረዋለች። በቀጣይ ቀን አሌክስ የተባለውን በመያዝ ይመጣል። በዚህም ግላተስ በማጂክ እነዚህን ህጻናቶች ከቤት በማውጣት እኩለ ሌሊት ላይ ወደ እነ አሌክስ ቤት እንዲመጡ ታደርጋቸዋለች። በዚህ ሰዓትም ለአሌክስ ለማንም እንዳይናገር ካክስቱ ግላተስ ተነግሮት ነበር። ከዚህ በኋላ ነበር ይህ ሁሉ የተከሰተው። ጀስቲንና አርቸር ወደ እነ አሌክስ ቤት ሲሄዱ የፖልን መኪና ያዩታል። ወደ ውስጥም ሲገቡ ፖልና ጄምስ ወደ እነሱ በመምጣት ሊገሏቸው ይሞክራሉ። ጀስቲን ራሷን ለማትረፍ ስትል ፖልን ትገለዋለች። ወደ አርቸርን በመሄድ ጄምስን በመግደል አርቸርን ታተርፈዋለች። አርቸርም ወደ ቤዝመንት ሲሄድ 17 ህጻናቶችን ያያቸዋል። እዚህም ልጁን ማቲዮን በመፈለግ ላይ ነበር። ግላተስም ወደ አርቸር በመሄድ አርቸርን ትቆጣጠረዋለች። ታዲያ አርቸር ወደ ጀስቲን በመሄድ ሊገላት ይሞክራል። በዚህ ሰዓት አሌክስ ወደ ግላተስ ክፍል በመሄድ የግላተስን ማጂክ ያየው ስለነበር ጸጉሯን በእንጨቷ ላይ በመጠቅለል ይሰብረዋል። በዚህም 17 ህጻናቶች ግላተስ በመከተል ይገድሏታል። አርቸርም ጀስቲንን በመተው ልጁን ያገኘዋል። ነገር ግን የአሌክስ ወላጆች ጤናማ አልነበሩ። ከአመታት በኋላ ህጻናቶች ማውራትና ጤናማ መሆን ይጀምራሉ።